ስትራቴጂክ የሆነ የጠላት አሰራር መንፈሳዊ ውጊያ ግሎባል በሆነ ደረጃ ኃይለኛ ሰልፍ በቤተ ክርስቲያን ላይ እየተደረገ ነው ያለው። ስለዚህ ሰይጣናዊ ተጽዕኖ ያለበት አካባቢዎች ያለውን ነገሮች እነግራችኋለሁ። አንዳንድ ከተሞች በአጋንንት የተያዙ ናቸው። ጸሎት ስልችችችችት የሚላችሁ ከሆነ አንዱ ዲሽን የምታረጉበት ጸሎት የሚያሰላች ከቃሉ የሚያርቅ ከቅዱሳን ህብረት የሚያርቅ ጠብ፣ ክርክር፣ አድማ፣ ደም መፋሰስ በመንፈሳዊ ህይወት ላይ ደግሞ አለማደግ፣ መጫጫት ስትመለከቱ መንፈሳዊ መፍዘዝ፣ መደንዘዝ ስትመለከቱ አለቃው መንፈስ ተንሰራፍቷል ማለት ነው። ብዙ ሰዎች በኃጢአት አዲክሽን ውስጥ አሉ። የኃጢአት ሱሰኞች ናቸው፣ እስረኞች ናቸው። ከዚህ የተነሳ በስውር ታስረዋል። በአደባባይ ሲያመልኩ አቤት 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 እንደወለ የሰማይ አምልኮም እንደዛ አይመስልም። ነገር ግን እቤት ሲገቡ ባለፈው እንዳልኳችሁ ቀን መምሬ ማታውሬ ብያቸዋለሁ አይደለም? ምንድነው ቸርች ሴንስ ሃውስ ዴቪልስ ይባላሉ። እቤት ሰላም አይደሉም። ውጪ ሲወጡ በአደባባይ ሲታዩ መላእክት ይመስላሉ። ያ ነፃ ያልወጡበት ነገር አላቸው። የኃጢአት እስረኞች ናቸው። ከመፍዘዝ የተነሳ ከመደንቆር የተነሳ አንዳንድ ችግሮች በቤተ ክርስቲያን ታያላችሁ። በመለኮታዊ ነገር ላይ ሰዎች ማፌዝ ጀምረዋል። ኮሜዲያን ተነስተዋል። መንፈሳዊ ነገር ላይ ይቀልዳሉ። በአምልኮ ላይ ይቀልዳል፣ በጸሎት ላይ ይቀልዳል፣ በልሳን ይቀልዳል። ይህን መንፈስ እግዚአብሔር ይውጋው። ቅዱስ ነው የእግዚአብሔር ስጦታዎች። እስቲ የሚስማማ አሜን ይበል። ስለዚህ በቤተ ክርስቲያን ብቻ አይደለም ይሄ ቧልት መንፈስ፣ ፌዘኝነት፣ ቧልተኝነት ከሚገባ በላይ ቀልደኝነት አትሳቁ ማለት አይደለም። ነገር ግን ከሚገባ በላይ መንፈሳዊ ነገር ላይ አቅልሎ መመልከት ይሄ ራሱ በቀንበር ስር የመሆን ምልክት ነው። ወገኖች ሆይ ስርዓት እንዳይጸናባችሁ አለ መጽሐፉ፣ አታፊዙ አለ። አሜን አሜን። ማይሳቅበት ነገር አለ። ኃጢአተኛ በኃጢአት ይስቃል ይላል መጽሐፍ ቅዱስ። አብረን አንገለፍጥም። እስቲ አሜን በሉኝ። ኮስተር ማለት ያለብን ቦታዎች አሉ። ኮስተር ምንልበት አንስቅም፣ አንተባበርም። መስቀሉ ላይ ሲያጣጥለው የደሙን ኃይል ሲያራክሰው ቤተ ክርስቲያንን ሲያብጠለጥላት አብረን ፈገግ አንልም። እስቲ የሚስማማ አሜን ይበል። ሃሌሉያ። በከተማ ውስጥ ወንጀል፣ ቁማር፣ ግልሙትና ሲበዛ ቤተ ክርስቲያን ልትነቃ ይገባታል። ወንጀለኝነት ሲበዛ፣ ነጣቂ ሲበዛ፣ ደም መፍሰስ በምድሪቱ ላይ ሲበዛ ቤተ ክርስቲያን አይኗ ሊከፈት ያስፈልጋል። ቶሎ ምሸክለው ወደ መጨረሻ ላይ አንዳንድ የሚገለጡ የዘመን መጨረሻ መናፍስቶችን ልነግራችሁ። ከነዚህ አንዱ ምን እንደሆነ አሳያችኋለሁ። ብዙ ጊዜ በየዘመኑ ለሚነሱ ያጋንንት ኃይላት ምላሽ ልንሰጥ ያስፈልጋል። አመጽና ኃጢአት ሲያብብ፣ አለመታዘዝ ሲያብብ፣ እግዚአብሔርን አለመፍራት ሲያብብ የመናፍስት ስራና የሰው ኃጢአተኛ ተፈጥሮ ተደምሮ ምድርን እያበላሻት ነው ያለው። እኔ ባለውበት ምድር ወንዶች ጾታ መቀየር ላይ ደርሰዋል። እኔ ባለውበት ምድር በቤተ ክርስቲያን ውስጥ ሰዶማውያን ካህናት የሆኑበት ነገር ላይ ትመለከታላችሁ። በካህናቶች ሰዶማዊነትን በደንብ ፕሮሞት እያደረጉ እንደውም እኛ እናንተን ይቅርታ እንጠይቃችኋለን ይሏቸዋል ሰዶማውያን። እኛ እናንተን ያህል ህይወት መኖር አንችልም፣ እናንተ እንደውም ከኛ የተሻላችሁ ናችሁ። ቤተ ክርስቲያን መሪዎች ነው ይሄን የሚሉት። እንዳንዴ ፍን ያረጋል። ሰዎችን ጭንቅ አርጎ አፍኖ ከህይወታቸው ህይወትን ያወጣባቸዋል። እስትንፋሳቸውን ይወስድባቸዋል። እንዳይጸልዩ ያረጋቸዋል። የሚጸልዩ ሰዎችን በያሉበት ያደክማቸዋል። በቤተሰብ ጦርነት ይዘራል። በንግግር በተለያየ ቦታ አታክ ያረጋል ቤተ ክርስቲያንን። ወገኖች ሆይ እግዚአብሔር ኃይለኛ ነው። ይሄ ዘንዶ ሪፕሬዘንት የሚያደርገው ኬኦስ ነው። ኬኦስ ማለት መጽሐፍ ቅዱስ አይታችሁ እንደሆነ ዘፍጥረት 1:1-2 አካባቢ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እና ምድር ምንም አልነበረባትም ይላል። ወደ ኦሪጂናል ቋንቋው ስትሄዱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ቶሁ ዋቦሁ ነበረች። ምን ማለት ቶሁ ዋቦሁ ማለት was a confusion, there was a disorder ማለት ነው። ምንድነው እግዚአብሔር ሁሉ ከፈጠረ በኋላ ቶሁ ዋቦሁ ምን ሆነ? ለምንድነው ኮንፊውዥን የመጣው? ምክንያቱም ክፉ አለ፣ ዘንዶ አለ፣ እግዚአብሔር የሰራውን ሊያበላሽ የሚወጣ፣ እግዚአብሔር የፈጠረውን የሚያበላሽ። እግዚአብሔር ይሄን መንፈስ ይውጋው። ሁለተኛው ከዚህ ከዘንዶው መንፈስ ወይንም ከዚህ ከሌዋታን መንፈስ ሌላ በዚህ በመጨረሻው ዘመን ያንሰራራ የቤተ ክርስቲያን ጠላት፣ የጻድቃን ጠላት፣ የሕዝብ ጠላት፣ የአገር ጠላት የሆነው መንፈስ የቃየል መንፈስ። እየሰማችሁኝ ነው? የምን መንፈስ አልኳችሁ? እግዚአብሔር ዲሰንመንት ይስጣችሁ። ዛሬ ምን እንደሆነ ላሳያችሁ። የቃየል መንፈስ የሚሰራው በቤተሰብ መካከል ነው። ወንድማማች የሚያካስስ በርስት በምን በየፍርድ ቤት የሚያጓትት የቃየል መንፈስ ወንድማማችን የሚያጣላ፣ የሚያገዳድል፣ የሚያቀናና ከሌ እንደዚህ አመለከ ብሎ በቅናት የሚነሳ፣ በመከር ወራት የሚነሳ፣
ሃርቨስት ታይም ሆነበት ሰዓት ወደ ሜዳ እንውጣለው። በዛ የመከር ሰዓት ላይ ፍሬ በሚሰበሰብበት ሰዓት ላይ ገዳይ ሆኖ በወንድም ላይ የሚነሳ መንፈስ የቃየል መንፈስ እግዚአብሔር ይወጋው። ይሄን መንፈስ በእግዚአብሔር ሰዎች ላይ የሚነሳ መንፈስ የተወጋ ይሁን። በመከር ውስጥ በሚሰሩ ሰዎች ላይ የሚነሳ መንፈስ፣ በአቤሎች ላይ የሚነሳ መንፈስ የተወጋ ይሁን። ወገኖቼ ሆይ እርግማንን የሚያመጣ አቅበዝብዝ መንፈስ ነው። አቤልን ገሎ ሰላም የለም። አቤልን ወግሮ ወይንም ደሙን አፍሶ ሰላም የለም። ተቅበዝባሽ ነው የምትሆነው። አይሳካልህም። ወንድምህን ገለህ ወንድምህን አጥፍተህ የወንድምህን ነገር አሰነካክለህ በወንድም ላይ ነገር ጠምጥመህ በተንኮል ተነስተህበት ኔቨር አይሳካልህም። እግዚአብሔር የቅኖች አምላክ ነው። በቅንነት መንፈስ የቃየል መንፈስ ቅኖችን አይወድም፣ አምላኪዎችን አይወድም። አምልክ ዝም ብለህ ኢየሱስ ጌታ ነው። ሃሌሉያ። ቶሎ በየሊድ የሚቀጥለው መንፈስ ብዙ በኢትዮጵያ ቸርች የሚሰበክለት የኤልዛቤል መንፈስ ነው። አውቀነዋል ግን አልደበደብነውም። አፈር እየላሰ ዝም ብሎ ይነሳል። አንድ ዘመን ይመታል፣ አንድ ዘመን ይጠፋል። እባብ አይታችኋል፣ ሞተ ስትሉት አፈንሶ ብድቅ ይላል። በዚህ የዘመን መጨረሻ እየተንሰራራ ያለ የመሪነት በመሪነት ኤሪያ ላይ በተለይ ሊደርሺፕ ላይ ኮንትሮሊንግ ስፒሪት፣ ማኒፑሌቲንግ ስፒሪት በየቤታቸው ሚስቶች እንደው ሚስትነት ራሱ ትልቅ ክብር ነው። አሜን አሜን። ባልሽን ማክበር መማር አለብሽ። አሜን። ምን ነው ሰዎች ዝም አላችሁ? ቀደም ልላላላችሁ ምን ባልሽን ማክበር። ሳራ እኮ ጌታዬ እያለች ለባሏ ምን ታረግ ነበር? ትገዛ ነበር። ውበቷ ይሄ መንፈሳዊ ኳሊቲዋ ነበር። ይሄ ተሽቆጠቆጠ ወርቅና ምኑ ይሄ አረቦች የሚያረጉት አይነት እሷ አይደለም። የሷ ጌጧ ባሏን ማክበሯ ነበር። አሜን አሜን። ከእግዚአብሔር ጸሎትሽን እንዲሰማ ባልሽን አክብሪ። ባል ሆይ ሚስትህን ውደድ። ኮንትሮሊንግ የሆነ ስፒሪት ባልን መቆጣጠር፣ ሚስትን መቆጣጠር፣ ሰዎችን ማኒፑሌት ማድረግ፣ በገንዘብ ሰዎችን መግዛት፣ በተለያየ ነገር በወሬ በተለያየ ነገር ሰዎችን ኮንትሮል የሚያደርግ ስፒሪት ካላችሁ ከእግዚአብሔር ስላልሆነ ግድ የለም ጌታ በእናንተ ይሰልጥንባችሁ። የኤልዛቤል መንፈስ እንዳታስተናግዱ። የኤልዛቤል መንፈስ ከኮንትሮሊንግ ሌላ የእግዚአብሔርን ነቢያቶች የሚጠላ ስፒሪት ነው። ፕሮፌቲክ ስፒሪት አይወድም ኤልዛቤል ስፒሪት። ምክንያቱም ኤልያስ ጠላቷ ነው። ኤልያስን ታሳድደዋለች። ኤልያስን ዛተችበት። አገልጋዩ ልቡ ቀለጠ። ክትክታ ዛፍ ስር ሄዶ ተኛ። ግደለኝ፣ በቃ ውሰደኝ፣ እኔ ከነቢያቶች እኮ አልበልጥም። ዲስከሬጅ ዲስአፖይንትድ በእግዚአብሔር ላይ በጣም ዲስአፖይንትድ ሆነ። አዘነ በእግዚአብሔር ላይ። እግዚአብሔር ቀስቅሶ እያበላው መልሶ ይተኛል። እስከ እግዚአብሔር ተራራ ድረስ ጉዞውን አደረገ። እግዚአብሔር ድምፅ ሰጠው። እንደገና ካቆመበት አስቀጠለው። ነቢያትን ያደህያል። ነቢያቶች የእግዚአብሔር ነቢያቶች 50 ሆነው በየዋሻው ተደብቀዋል። የባል ነቢያቶች የት ነው ያሉት? ቤተ መንግስት ፌስታ ያደርጋሉ። በየቀኑ ሰንጋ ነው የሚታረድላቸው። እነሱ ይሄውላችሁ የኛ አምላክ ባረከን እያሉ በቃ እርስ በርሳቸው ይመሳካከራሉ። አንዳንድ አገልግሎት ሰይጣንም ስፖንሰር የሚያደርጋቸው አገልግሎቶች እንዳሉ ወቅ ኤልዛቤል ስፖንሰር ያደረገቻቸው ነቢያቶች የሚዋረዱበት ዘመን ይመጣል። ኤልዛቤል መንፈስ ሐሰተኞችን የሚሸልም ሐሰተኞችን በደንብ አድርጎ የሚቀባባ ሐሰተኞችን በቃ በደንብ አድርጎ ፓምፐር የሚያርግ የሚያቀማጥል እንደዛ ነው አማርኛ ይቅርታ የሚያቀመጣጥል ማለት ነው። ወገኖች ሆይ ኤልዛቤል መንፈስ አደገኛ ነው። በጥቅስ ሰው ይገላል። በጥቅስ ይገላል። ማነው? ናቡቴ የሚባል ሰው ታውቁታላችሁ። ጥቅሳችን እኮ ለእርስ በርስ አልተሰጠንም አይመስላችሁ? ሶምሶም የገዛ ወገኖቹ መጡና ለፍልስጤማውያን ልንሰጥ ነው አሉት። ምንም ችግር የለም አላቸው። እናንተ አውጡ ውሰዱ፣ ያው እንደፈለጋችሁ አስራችሁ አውጡ፣ ነገር ግን እናንተ አትግደሉኝ እንጂ ለፍልስጤማውያን ስጡኝ፣ ችግር የለም አላቸው። ምክንያቱም ሳምሶም የተቀባበት ቅባት እስራኤልን መግደል አይደለም። አሜን አሜን። የተቀባበት ቅባት ፍልስጤማንን መዘረሪያ ነበር። ከዛ በኋላ ነው ልክ እሳት እንደሸተተው ፈትል በትንትኑ ከእጁ ላይ አውጥቶ በአንድ አህያ መንጋጋ ስንቶቹን የዘረራቸው። ክብር ለእግዚአብሔር ይሁን። የተቀባንበት ቅባት ወንድማችንን መግደል አይደለም። እስቲ የሚስማማ አሜን ይበል። የተቀባንበት ጥቅስ የምንጠቃቅሰው እርስ በርስ መናቆሪያ አይደለም። የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል። ይህን ሰይፍ ወንድም ላይ አትወረውርም። ይህን ሰይፍ ጨለማ መንግስት ላይ ነው የምትወረውረው። ኢፌክቲቭ ይሆናል የዛን ጊዜ። ወንድም ላይ ብትወረውረው እሱም የተቀባበት ቅባት ተሰይም ስለሆነ
ክብር ለእግዚአብሔር ይሁን። ምንም ልታረጋው አትችልም። ስለዚህ ይሄ የኤልዛቤል መንፈስ ወንድም ላይ ጥቅስ የሚያስመዝዝ ወይም የሚያስገድል ነው። የመጨረሻው የበለዓም ትምህርት እነግራችኋለሁ። በዚህ ዘመን መጨረሻ ላይ አፈር ልሶ እየተነሳ ያለ ስለ ዘመኑ መንፈስ እየነገርኳችሁ ነው። መርገም ሲያቅተው የሚያረክስ መንፈስ፣ መርገም ሲያቅተው የሚያረክስ መንፈስ። ቆነጃጅት የሞዓብን ቆነጃጅቶች ሰሌክት አድርጎ በጻድቃን መካከል በጻድቃን ድንኳን መካከል ይልካቸዋል። ቅድም ነካ አድርጌዋለሁ። እስራኤልን ጣዖት ያስመለከ ከአሕዛብ ጋር የሚያጋባ ትምህርት ስፒሪት ኦፍ ሲዳክሽን፣ ዘፈን ያለበት እየመረጥክ አትሞዝቅም። ዘፈን ኃጢአት ነው። ስለዚህ ዘፈንን ቶለሬት እያረከው እዚህ የመጣ በነ በረከት መዝሙር እንጆይ የምታረገው ቤት ገብተህ ደግሞ ቦማሊን የምትሰማ ከሆነ ይቀላቀልብሃል፣ ቻናል ይቀላቀልብሃል። ላንተ ጥሩ አይደለም፣ ሰማይ ይዘጋብሃል። እንዲህ አይነቱ መንፈስ አትፍሩት፣ ኮንፍሮንት አድርጉት ፊት ለፊት። ክብር ለእግዚአብሔር ይሁን። ፕሮፌቲክ ስፒሪት እንደዚህ ነው። እንደዚህ አይነቱ ኃጢአት በትውልድ ላይ ሲፋንን ትውልዱን ሲያስቅ ስትመለከቱ ፊት ለፊት አትፍሩት። የነቢያት መንፈስ ኃጢአትን ኮንፍሮንት የሚያደርግ መንፈስ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዘፈን የተቀላቀለበት አምልኮ ነበራቸው እነዚህ ሞዓባውያን። ስለዚህ ሰዲዩስ ያደርጓቸዋል። ወንዶቹ በአይናቸው ጠፍተዋል፣ በሚያቸው ቆነጃጅቶች ጠፍተዋል። ወገኖች ሆይ ቢ ኬርፉል። ከተቃራኒ ጾታ ጋር ያላችሁን ሪሌሽንሺፕ ተጠንቀቁ። ወጣቶች እስቲ አሜን በሉኝ። በጣም ዲቴል ገብቼ አልናገርም እንዳላሳፍራችሁ ብዙዎቻችሁን፣ ግን እንዳይጸጽታችሁ፣ ዘመናችሁ እንዳይበላሽ። ቅድስና ለእግዚአብሔር። ምድርን የሚያረክስ ትውልድን የሚያረክስ ስፒሪት ነው የበለዓም ትምህርት። ከዛ ከእግዚአብሔር ጋር ካጣላቸው በኋላ መቅሰፍት እንዲመጣባቸው ያደረገ መንፈስ ነው። ስደመድመው በመጨረሻ በራእይ መጽሐፍ ላይ ምዕራፍ 8 ቁጥር 10 ላይ አፕሸንት ይባላል በዕብራይስጥ፣ በአማርኛ ደግሞ ኢሬቶ የተባለ መንፈስ ወይንም ኮከብ ወደቀ ይላል። ውሃውንም አመረረው ይላል። ይሄ በትውልድ ላይ መራራ የሚያረግ መንፈስ፣ መራራ የሚያረግ መንፈስ። በምትሰሙት ነገር የምትመረዙ ሰዎች ተጠንቀቁ። ጌታ ኢየሱስ እንደዚህ አለ፣ ምን እንደምትሰሙ ተጠበቁ አለ። የምትሰሙት ነገር ይለውጣቸዋል። የምትሰሙት ነገር የተሳሳተ እርምጃ እንድትወስዱ ያደርጋቸዋል። ስለዚህ መርዝ በጆሮ ይገባል እላቸው፣ መርዝ በአይን ይገባል። ቅድም እንዳልኩት የሲኒማ ሱሶች፣ ይሄ ማንም ሳያችሁ የምታዩትን ነገር ጌታ ያያቸዋል። ታውቃላችሁ። ተጠንቀቁ፣ ለጌታ ተቀደሱለት ወገኖች ሆይ። ስለዚህ የኢሬቶ መንፈስ ይሄ በሰልፍ መካከል እንደሆናችሁ እንዳትረሱ፣ እንዳትጫወቱ። ጠላት ለጥቂት መስመር መጽሐፍ እንደዚህ ይላል፣ ቅጥርን የሚያፈርስ ወይም ቅጥርን የሚያፈርስ እባብ ይነድፈዋል ይላል። መስመር ወጣ ስትል የሚያገኝህ የጠላት አደራረግ አደገኛ ስለሆነ በቅድስና በእግዚአብሔር ቤት ተመላለስ። እስቲ ለእግዚአብሔር ክብር ይሁን እንላለን። ሃሌሉያ። ያልኩትን ልድገምላችሁ። እነዚህን አራት የጠቀስኳቸው መናፍስቶች ልንገራችሁ። በመጨረሻው ዘመን አፈር ልሰው እየተነሱ ያሉ ለመንፈሳዊ ውጊያ እንድንዘጋጅ የሚረዱ ናቸው። አንድ ሌዎትን ህሊናን የሚያረክስ ጠማማ መንፈስ ያልኳቸው፣ ይሄ ምድሪቱን በድህነት የመታ መንፈስ የቃይል መንፈስ አልኳቸው። በፍቅር ስንመላለስ በይቅርታ ስንመላለስ ጥሎ ይሄዳል። ይሄ የቃይል መንፈስ። የኤልዛቤል መንፈስ ኮንፍሮንት አድርገው ፊት ለፊት ኮንፍሮንት። አትፍሩ። በምድራችን ላይ ማናቸውም አይነት ሲንክረቲዝም የሚባል ካልቸራል ሲንክረቲዝም ዘመናዊ ወርድ ነው። ነገሮች ጋር የተቀላቀለ ባህልን ወደ ክርስትና ውስጥ የሚቀላቀል ማህበረሰቡ የተቀበለው ነው። ባህላችን ነው ባህሌ አይደለም። ባህሌ ኢየሱስ ነው። አሜን አሜን።